ነገ በኋላ መረጃውን ሁሉን አረጋግጠን እንሰጣለን የሚል ነገር ነው ያለው። አሁን ታራሚዎችን የማረጋጋት ስራ ብቻ እንደሚሰራ ነው ያለኝ መረጃ። ነገ ላይ ምናልባት ትደውይ ወይም ከእናንተ ይደውሉ የሆነ መረጃ ሊኖረን ይችላልና ያኔ ብንገናኝ። ዛሬ የለንም፣ በእኔ የደረሰኝ መረጃ የለም። በቂሊንጦ የደረሰውን አደጋ አስመልክቶ በአገር ውስጥ የሚገኙ የመንግስትና በግለሰብ የሚተዳደሩ ብዙሃን መገናኛ የተለያዩ ዘገባዎችን ሲያቀርቡ ውለዋል። ከነዚህ ውስጥ በእንግሊዝኛ ጋዜጣ የሚታተመው ፎርቹን ጋዜጣ አንዱ ነው። የዚህን ጋዜጣ ኤዲተር ኢንቺፍ ወይዘሮ ሳምራዊት ጣሰው በትላንትናው ዕለት በድረገጹ ላይ ጋዜጣው ይህን በተመለከተ ስላስነበበው ዜና ጠይቂያት ነበር። የዘገባችን ይዘት እንግዲህ በጋዜጣው ዝርዝር ዘገባውን አላወጣንም። በደረስንበት ደረጃ ከዛው ከአካባቢው ሰዎችና አንዳንድ የውስጥ መረጃዎች ያገኘናቸውን በዋናነት የወጣው የኛ መጀመሪያ የአደጋውን መነሻ ለመረዳት ሞክረናል። በቦታውም ተገኝተን ነበር። ብዙም ቀረብ ያለ አክሰስ አልነበረውም። አካባቢ በጊዜው ከነበረው አደጋውን መከላከል ላይ ፎከስ ያደረገ ነበር። በተወሰነ ርቀት እንጂ መቅረብ አይቻልም ነበረ። ፎቶዎችን ቀረብ ያሉ ፎቶዎች ለመውሰድ ሞክረን ነበር። ብዙም ካሉት የተለየ አክሰስ አላገኘ። ነገር ግን ከምንጮቻችን ያገኘነው በመረጋገጥ በመታፈን እንዲሁም አንዳንዶች ከነበረው የተኩስ ድምፅና ከተኩሱ ጋር በተገናኘ ከ20 በላይ ሰዎች ሆስፒታል እንደገቡ እናውቃለን። አንድ ሰውም በዚህ አጋጣሚ ትክክለኛ በጥይት በመሳሪያ ይሁን በመረጋገጡ ይሁን በመታፈኑ ባለየ መልኩ ነገር ግን የአንድ ሰው ሕይወት እንዳለፈ እናውቃለን። እዛ ላይ እንዳወጣ ነው። ነገር ግን ዝርዝር ዘገባዎች የቅርብ የአይን ምስክሮችም ደግሞ ከዋናው ከኦፊሻል የሆነም መግለጫ ሊሰጠን አልቻለም። ከዛ ካወጣናቸው አሁን ከነገርኩሽ በቁጥሮች ደረጃ ከምንጮች ካገኘነው የዘለለ ነገሮች አላገኘንም። እስካሁን ባለን እየተከታተለው ባለ ሁኔታ ይሄ ነው ያለው ነው። የዞን 9 ጦማሪ በፍቃዱ ኃይሉ ቂሊንጦ እስር ቤት ታስሮ የነበረና በቅርብ ከተለቀቁት ውስጥ አንዱ ነው። የእስር ቤቱ የውስጥ ይዞታ ምን እንደሚመስል ጠይቄው ነበር። እንግዲህ ቂሊንጦ ይገኘው ቦታው እንግዲህ አቃቂ ልክ ወደ ቢሾፍቱ ስትሄጂ አቃቂ ላይ ከማለፍሽ በፊት ወደ ግራ በመታጠፍ የተወሰነ ከሄድሽ በኋላ ነው ጥሩነሽ ቤጂንግ ሆስፒታል አካባቢው ራሱ ቂሊንጦ ይባላል። ዋና ስሙ አዲስ አበባ ማረሚያ ቤት ነው። እዛ ያሉት እስረኞች ወንድ እስረኞች ብቻ ናቸው። ገና ፍርድ ያላገኙ በቀጠሮ ፍርድ ቤት እየተመላለሱ ያሉ ገና ተጠርጣሪዎች ናቸው እዛ ያሉ ማለት ነው። ስንት ዞኖች አሉት እስር ቤቱ? 3 ዞኖች ነበሩ የነበሩት ኖርማሊ። አሁን አንድ ዞን ተጨምሯል። 2 ክፍል ብቻ ያለው ማለት ነው። እና ትንንሽ ክፍሎች ናቸው። ግን አጥፍተዋል የሚባሉ እስረኞች ቅጣት የሚቀጡበት ክፍል ነው። 2 የቅጣት ክፍሎች ተጨምረዋል። እነሱ ዞን 4 የሚል ስም ተሰጥቷቸዋል። ከዛ ውጭ ግን ያሉት ፎርማሊ የተገነቡት 3 ዞኖች ናቸው። ያንዳንዱ ዞን ማለት አንዱ ዞን 8 ክፍሎች አሉት። እስከ 130 ሰዎች ይይዛል። መሬት ላይ የሚተኙ ስላሉ ነው። አልጋዎቹ ግን ለ94 ሰው ብቻ የሚበቁ አልጋዎች ናቸው ያሉት። 47 ተደራራቢ አልጋዎች ናቸው እያንዳንዱ ክፍል ውስጥ ያሉት ማለት ነው። ምን ያህል እስረኛ አለ እዛ ውስጥ? አንዱ ክፍል ውስጥ እስከ 130 ይኖራል በብዛት ማለት ነው። ከ30 በላይ የሚሆኑ ሰዎች መሬት ላይ ተኝተው እስረኛ እስኪወጣና አልጋ እስኪለቅ የሚጠብቁ ናቸው ማለት ነው። 94ቱ ናቸው አንዱ ክፍል ውስጥ እንትን የሚሉ። ስለዚህ ወደ 3000 ሶስቱም ዞኖች 3000 ምናምን አካባቢ የሚሆኑ ሰዎች ይኖራሉ በጥቅሉ ማለት ነው። ይቀንሳል ይጨምራል ቁጥሩ። እና ክፍሎቹ የተገነቡት ልክ ዞረው እንዲገጥሙ 4 ማዕዘን እንዲሰሩ ተደርገው ነው። እና ሬክታንግሉ ውስጥ ነው ግቢ የሚባለው። እዛ ውስጥ ነው እስረኛው ተሰብስቦ የሚውለው ማለት ነው። ግቢ ውስጥ ነው ስታይ ወደ ላይ ብቻ ነው የሚታየሽ። ከዛ ግን በር አለ። ያው ዙሪያውን ሲገጥም ከመግጠሙ በፊት አንዲት ቀጭን በር አለች መሀል ላይ። በዛ በኩል እየወጡ ወደ ቤተሰብ ይሄዳሉ። ያ በር ቀን ይዘጋል፣ ማታ ይዘጋል። ቀን ይከፈትና ወደ ቤተሰብ የተጠሩ ወይም ወደ ዞን ተጠሪ የተጠሩ ሰዎች ብቻ ይወጣሉ በዛች በኩል ማለት ነው። የእስረኛ ክፍሎቹ ከምን የተሰሩ ናቸው? የብሎኬት ግድግዳ ነው ያላቸው። የ3 ዞኖች ቅጣት ቤቶችን አይጨምርም። ቅጣት ቤቶቹ በቆርቆሮ ነው የተገነቡት። ከውስጥ የሆነ ነገር ሳያደርጉባቸው አይደለም። አዲስ ናቸው እነሱ። ካፍቴሪያ፣ መጽሐፍ ማንበቢያ፣ ጸጉር መሰሪያ ወይም ደግሞ ልዩ ልዩ አገልግሎቶች የሚሰጡ የሉም እንደ ሌሎች እስር ቤቶች? በዛ አይነት እያንዳንዱ ዞን ከቅጣት ቤት ውጪ እያንዳንዱ ዞን የራሱ ሱቅ፣ የሸቀጣሸቀጥ ሱቅ፣ ትንሽዬ ቁሳቁሶች የሚገኙበት ሶፍት፣ ሳሙና ምናምን የመሳሰሉ እና እያንዳንዱ ሱቅ ካፍቴሪያ፣ መስጊድ፣ ቤተክርስቲያንና ላይብራሪ አላቸው።
በእርግጥ ላይብራሪዎቹ በጣም ጥቂት መጽሐፍት ነው ያሏቸው። ቸርቾቹ ልቁም በቆርቆሮ የተሰሩ ናቸው። ቸርቾቹና መስጊዶቹ ይሰገድባቸዋል፣ ይጸለይባቸዋል። የፕሮቴስታንትም እንዲሁ በቆርቆሮ የተከፈለ አለ። እንደዛ አይነት እንትኖች አሉ። እሳት ማቀጣጠል ለምሳሌ እንደ ቡና ማፍላት፣ ሻይ ማፍላት፣ ሲጋራ ማጨስ፣ ከእሳት ጋር የተያያዙ ነገሮችን ማድረግ ይፈቀዳል እስር ቤት ውስጥ? ካፍቴሪያ ውስጥ ብቻ ነው እንትን የሚባለው። በኤሌክትሪክ ነው የሚያፈሉልን ማለት ነው። ቡና ምናምን ይሰጣሉ፣ በኤሌክትሪክ ነው። እዛ መድረስ አይቻልም። ማንኛውም ኦርዲናሪ ሰው አይደርስም። ግን ከእስረኞች ውስጥ ተወዳድሮ ያለፈ በመጠነኛ ደሞዝ የሚሰሩ አሉ። እዛ እሳት በብዙ መንገድ ይፈጥራሉ። እንግዲህ ለሲጃራ እና ሀሺሽ በድብቅ በስርቆት ነው የሚገባው። በኮንትሮባንድ ይገባል። በኮንትሮባንድ የገባውን እዛው በኮንትሮባንድ እየነገዱ ያጨሳሉ። ስለዚህ እሱን የሚለኩሱበት አንዳንድ ጊዜ ሰርቀው ከእንደገና ዲዮዶራንት ራሱ በመጠቀም እሳት የሚያወጡበት መንገድ አላቸው። ግን አንዳንዴ አንዴ የተገኘች እንትን ከፍራሽ ጨርቅ እንዲሆን ተቀዶ ገመድ ይሰራና ጫፏ ላይ ተለኩሶ ዝም ብለው ይሄ እሳት እንደማዳፈን ማለት ነው። በሀገራችን እሳት ማዳፈን እንደሚባለው ያቆዩታል። ከዛ በኋላ በማግስቱ በሌላ ቀንም ከዛች ላይ ነው እየወሰዱ የሚለኩሱት ማለት ነው። ግን ብዙ ድብቅ ቴክኒኮች አሏቸው። ግን እነሱ ሰርክላቸው ራሱ ነው የዱርዬ ሰርክል አለ። ሰርክላቸው ራሱ ነው የሚያውቀውና ብዙ ጊዜ ያረፉባቸዋል። መልሰው ግን እሳት የሚፈጥሩበት መንገድ አላቸው። ከውዛ ውስጥ ነበርክና ምን አይነት ነገሮች ይሄንን ሊያስነሱት ይችላሉ ብለህ ትገምታለህ? ወይም ይሄን የተመለከተ እንደው ምን አይነት መረጃ አለ? እንግዲህ እሳት አሁን ይሄ የሲጋራውን ምናምን በጠቅሰልሽም ለሲጋራ የሚያስቀምጧት እሳት ትልቅ የፍንዳታ ታስከትላለች የሚል ምንም እምነት የለኝም። ምክንያቱም እስረኛ እያንዳንዱ ክፍል ውስጥ በጣም ብዙ ከመሆኑ የተነሳ ትንሽ የእሳት እንኳን ብትጀምር አንድ እስረኛ አይቶ በቁጥጥር ስር ሊያውላት ይችላል። ምክንያቱም አንድ ክፍል ውስጥ 130 ሰው ይኖራል። ከዛ ከ130 ጥንድ አይኖች የሚያመልጥ እሳት ይኖራል ብዬ አላስብም። ስለዚህ